የሰማይ አባት ሆይ የእንቅልፍ ጣትና ከባድ ሸክምና የሚከተለው የአእምሮ ዝለት ይዤ በፊት ይመጣለሁ። በራሴ ፈቃድ ብቻ ሰውነትን ማሳረፍ እንደማልችል አውቃለሁ። የሚራሮጡ ሐሳቦችን፣ ጭንቀቶችና እቅዶች ሁሉ በታመኑ እጆች ላይ አኖራለሁ። ቃሊ በመዝሙር ምዕራፍ 4 ከቁጥር 8 ላይ በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻዬን በእምነት አሳድረኸኛልና ይላል። ሰላሜ ያለው የሁኔታዎች ሳይሆን በአንተ መገኘት ውስጥ መሆኑን አምናለሁ። የነገ ችግር ዛሬ የመፍታት ፍላጎቴ እተዋለሁ። የጭንቀትን ድምፅ በታማኝነት ድምፅ አጠፋለሁ። ጌታ ሆይ ለዛለው ነፍሴ አቅፍን ዘርጋል። በጣም የምናፍቀውን ጸጥታ እንድታገኝ እርዳኝ። ጭንቀት የማይገባበት ቅዱስ ስፍራ እንዲሆንልኝ እጸልያለሁ። ወደ ጥልቅ እንቅልፍ ሲሄድ አእምሮዬን እንደምጠብቅልኝ አምናለሁ። የሰላም ጌታ ሆይ አልጋዬን ለመውረድ የሚሞክሩ ማንኛውም የረብሻና የመረበሽ መንፈስ ይቃወማል። መኝታ ቤቴ የሐሳብ ጦርነት ሳይሆን መለኮታዊ ጸጥታ የሰፈነበት ይሁን። ጥንካሬን የሚጨርሰው የከባድና የንቃት መንፈስ ይገሥጻሉ። በማቴዎስ ምዕራፍ 11 ከቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ባልኮ ተስፋ እደግፋለሁ። የአእምሮ ጭንቀቶችና ምን ይሆን የሚሉ ፍርሃቶች አውርጄ ወደ አንተ እመጣለሁ። አእምሮ የሚረብሹ ኃይል ሳይሆን በመንፈስ ቅዱስ እንደሚመራ አውጇለሁ። አእምሮ በላይ የሆነውን ሰላም ልብና ሐሳብን በክርስቶስ በኢየሱስ ይጠበቅ። የነርቭ ስርዓተ ጸጥ እንዲልና የልብ ትርታ ከዘጋ ሞት ጋር እንዲጣጣም አዝላለሁ። በአንተ ጥበቃ ስር ነኝ፣ የሌሊት ባሪያ አልሆንም። የሰላም ልዑል ሆይ እንቅልፍ የሚነሳኝን የውስጥ ሁከት ዝም እንድታሰልኝ እለምናለሁ። ብዙ ጊዜ የሌሊቱ ጸጥታ በስህተቶቼ ማምቶ ወይም በወደፊት ፍርሃቶች ምክንያት የሚጮህ ይመስላል። ነገር ግን ቃሊ በፊልጵስዩስ ምዕራፍ 4 ከቁጥር 6-7 በማንኛውም ነገር እንዳይጨነቅ ነገር ግን በጸሎት ልመናችን በአንተ እንድናሳውቅ ያስታውሰናልና እያንዳንዱን ጩኸት፣ የውድቀት ፍርሃት፣ የሐዘን ስሜትና የዕለት ተዕለት ኑሮን ውጥረት በአንተ እሰጣለሁ። ሰላሚ እንደረጋ ማዕበል እንዲያጥልቀኝ እጋብዝሃለሁ። አንተ የማታንቀላፋና የማተኛ ስለሆን ሕይወትን ለመጠቀም ነቅቼ መቆየት እንደሌለብን በማወቅ ዓይኖችን በአንተ ሉዓላዊነት ላይ አደርጋለሁ። አንተ ጠባቂ ነህ። ጸጋዬ ወደ ውስጥ አስባለሁ፣ ውጥረቴ ወደ ውጭ አወጣለሁ። የአንተ ሰላም ብቻ እስኪቀር ድረስ የዚህ ክፍል ድባብ በዝምታ ይሞላ። አባቶ እንቅልፍ ለምትወዳቸው የምትሰጠው ስጦታ ስለሆነ አመሰግናለሁ። መዝሙረ ዳዊት ምዕራፍ 127 ቁጥር 2 በከንቱ በማለዳ ትነሳላችሁ፣ መሬት ትቆያላችሁ፣ የደካሞችን እንጀራ ትበላላችሁ፣ ለወዳዶቹ እንቅልፍ እንዲሁ ይሰጣልና ይላል። ዛሬ ይህንን ስጦታ እቀበላለሁ። በማረፍ የጥፋተኝነት ስሜት እንዲሰማኝ ወይም በሰውነት ግን መበሳጨትን አልመርጥም። ሙሉለት የማረፍ መብት መልሼ እረከባለሁ። ዓይኖችን ስጨፍን ሕሊናዬ በቸርነት ምስሎች እንዲሞላ እጸልያለሁ። ሕልሜ ጣፋጭ እንቅልፍ የማያቋርጥ በሌሊት አጋማሽ በድንጋጤ የመንቃትና ልምድ ይሰብራል። ይልቁንም አእምሮ የሚፈውሱና መንፈስን የሚያድስ ስልት እንቅልፍ እንዲኖረኝ እጸልያለሁ። እኔ የምትወደኝ ልጅ ነኝ፣ እናም ዛሬ ለእኔ ያዘጋጀውን እረፍት ይቀበላለሁ። ኃያል አምላክ ሆይ አእምሮን የእውነት አጠናክራለሁ። ጨለማው ሲከብድ ብርሃኑ ይውጣል። በኢሳይያስ ምዕራፍ 26 ቁጥር 3 በአንተ ታምኗልና በአንተ ላይ የተደገፈች ነፍስ ፍጹም ሰላም ትጠብቃለህ የሚለው ቃል ላይ አሰላስላለሁ። አእምሮዬን ከላይ ባለው ነገር ላይ አደርጋለሁ እንጂ እንቅልፍ የሚነሱኝ ምድራዊ ጭንቀቶች ላይ አይደለም። በምተኛበት ጊዜ በመንፈስ መታደስ እንዲሆንልኝ እጸልያለሁ። መንፈስ ቅዱስ በሌሊት ይጎብኝኝ። አእምሮዬ በፍርሃት ቀስቶች ወይም በድብርት ጥላዎች የማይደፈር የእምነት ምሽግ ይሁን። ሰውነቴ ሲዝናና መንፈሴ ለፍቅር ድምፅ ንቁ ይሁን። ለእኔ በእንቅልፍ ማጣት አልገጽም። እኔ በክርስቶስ ባለኝ ማንነት ይገለጻለሁ። እኔ የረጋው የሰከንኩ
እና በማይወድቀው በእግዚአብሔር ቃል የቆምኩ ነኝ። ጌታ ሆይ በእኔ ውስጥ ያለውን እያንዳንዱ ነርቭና ሴል የፈጠርክ ታላቅ ባለ መድኃኒት አንተ ነህ። የእንቅልፍ ጣቴን መንስኤን ፈውስልኝ። መለኮታዊ እጅን ይጠይቃለሁ። የኬሚካል መዛባት፣ የአካላዊ ህመም ወይም የነርቭ ስርዓት መጨነቅ ከሆነ መለኮታዊ ስርዓት ይጠይቃል። በአእምሮዬ ከምስት ሰላምን፣ ለጡንቻዎች እረፍትን እናገራለሁ። ለምሳሌ ምዕራፍ 3 ቁጥር 24 ላይ ብተኛ ትፈራም ትተኛለህ፣ እንቅልፍም ይጣፍጣል። ያንን ጣፋጭነት ለአካሌ እጠይቃለሁ። ከድካምና ከእንቅልፍ አጣት ከሚመጣ ግራ ማጋባት ይጠበቃሉ። አባቶ ጉልበትን አዲስ ሰውነትን እንዲያርፍና ኃይል እንዲሞላ መለኮታዊ ጥበቃን ላክ። ለጤንነት ያለህን እቅድ አምናለሁ። በስጋ በነፍስና በመንፈስ ሙሉ እንዲሆን እንደምትፈልግ አውቃለሁ። ጌታ ሆይ ይህንን ጸሎት ጊዜ በድል አዋጅ ጨርሳለሁ። ስለሚቀበለው እንቅልፍ አስቀድሜ አመሰግንሃለሁ። ለማመስገን እስኪደክመኝ ድረስ አልጠብቅም። አሁኑም በእምነት አመሰግናለሁ። የእንቅልፍ እጣት ሰንሰለት እንደተሰበረና የረብሻ መንፈስ እንደሸሸ አምናለሁ። ታድሼና ተለውጬ ለምነቀበት የጠዋት ብርሃን አመሰግናለሁ። በሰቆቃ ኤርምያስ ምዕራፍ 3 ቁጥር 22 እስከ 23 ላይ እንደተባለው ምሕረቴ በማለዳ አዲስ ነው። ያንን አዲስ ምሕረት በጠራ አእምሮና በደስታ ልብ መቀበል እጓጓለሁ። ዛሬ ሌሊት አዲስ እረፍት ዘመን መጀመሪያ እንደሆነ በማመን ይህንን ጸሎት በኢየሱስም አትማለሁ። በሰላም ነኝ፣ የተወደድኩ ነኝ፣ በልዑል ጥላ አርፋለሁ። በጌታችን በኢየሱስ ክርስቶስ ስም አሜን።